ሰላም ጤና ይስጥልን ውድ ሀሁ አካዳሚ ዩቲዩብ ቻናል ቤተሰቦች እንደምሰነበታችሁ። በዛሬው ትምህርታችን ተመሳሳይ ቃላትን እናያለን ማለት ነው። ተመሳሳይ ቃላት ለቃሉ አቻ ትርጉም መስጠት ወይም ደግሞ የቃሉን አቻ ፍቺ መስጠት ይሆናል ማለት ነው። ስለዚህ በዛሬው ትምህርታችን ተመሳሳይ ፍቻቸውን እናያለን። የተወሰኑ ቃላትን ወስደን 10 ቃላትን ወስደን ለአስሩም ተመሳሳይ ወይም ደግሞ አቻ ትርጉማቸውን እንሰጣለን ማለት ነው። ለዚህ ጠቃሚና አስተማሪ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። በየጊዜው የምንሰራቸው አዳዲስ ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን መንካታችሁንም አትዘንጉ። ዋናው ዓላማችን ማንበብና መጻፍ የማይችሉ እህትና ወንድሞቻችንን ማስተማርና ብቁ ማድረግ ነው። ስለሆነም በኦንላይን መማር የምትፈልጉ በቴሌግራም፣ በዋትሳፕ፣ በኢሞ እና በዙም አፕ መተግበሪያዎች አማርኛ፣ እንግሊዝኛ፣ ኦሮምኛ እና ትግርኛ በኦንላይን ስለምናስተምር ስልካችንን ይዛችሁ ደውሉልን። የመጀመሪያው ቃላችን ሊሆን የሚችለው ባለንጀራ የሚል ይሆናል። ባለንጀራ ለሚለው በጣም የሚቀርበው ወይም ደግሞ የሚመሳሰለው ወዳጅ የሚል ይሆናል ማለት ነው። ሌላው ደግሞ ብልጭ አለበት ለሚለው ቃል ተመሳሳይ ሊሆን የሚችለው ተናደደ የሚል ይሆናል ማለት ነው። ተናደደ ወይም ደግሞ ተበሳጨ የሚል ይሆናል። ዋልጌ ለሚለው ቃል ደግሞ ባለጌ የሚል ይሆናል ማለት ነው። ዋልጌ የሚለው ቃል ተመሳሳይ ትርጉሙ ባለጌ የሚል ይሆናል። ማብሰር የሚለው ቃል ደግሞ መንገር የሚለውን ትርጉም ይሰጠናል። ሌላው ደግሞ ስሙኒ። ስሙኒ ማለት 25 ሳንቲም ማለት ነው። ቀጣዩ ደግሞ ማነቆ ይሆናል። ማነቆ ለሚለው ቃል ተመሳሳይ የሚሆነው ችግር ወይም ደግሞ እንቅፋት ይሆናል ማለት ነው። ሌላው ማሰላሰል የሚለው ቃል ተመሳሳይ ሊሆን የሚችለው ማሰብ ወይም ደግሞ ማውጠንጠን ሊሆን ይችላል። ቀጣዩ ቃላችን ባተሌ የሚል ይሆናል። ባተሌ ለሚለው ቃል ተመሳሳይ ትርጉም የሚሰጠን ረዳት የሌለው የሚል ይሆናል ማለት ነው። ቀጣዩ ተመሳሳይ ቃላችን ደግሞ አረጋዊ የሚል ይሆናል። አረጋዊ ሲባል ሰምታችሁ ከሆነ የእድሜ ባለጸጋ ወይም ደግሞ ሽማግሌ ማለት እንችላለን። ቀጣዩና የመጨረሻው ቃላችን ደግሞ መና የሚል ይሆናል። መና ማለት ባዶ ወይም ደግሞ ፋይዳ ቢስ ማለት ይሆናል። መና የሚለው ጠብቆና ላልቶ ሊነበብ ይችላል። መናና መና የሚለው እና ግን መና የሚለውን ላልቶ ሲነበብ ነው የወሰድነው ማለት ነው። ስለዚህ መና ማለት ባዶ ወይም ደግሞ ፋይዳ ቢስ ይሆናል ማለት ነው። ውድ የዩቲዩብ ቻናላችን ቤተሰቦች ቪዲዮ ሳንሰራ ብዙ ቆይተናል። እንግዲህ ይቅርታ እንጠይቃለን። ያው ይሄንን ለማነቃቂያ ያክል ነው እየሰራሁላችሁ ያለሁኝ። በቀጣይ ሌሎች አሪፍ ቪዲዮዎችን እሰራላችኋለሁ። አስተያየታችሁን እጠብቃለሁኝ። ይመቻችሁ።